አዲስ ትውልድ መጥቷል። በጣም በቃ ጎበዝ፣ ቀልጣፋ፣ ደፋር ምናምን ነገር ተብሎ መድረክ አይተውም። ትልልቆቹ እውቀት ይዘዋል፣ ትንንሾቹ ደግሞ እየመጡ ያሉት ኤነርጂ ይዘዋል። ስለዚህ እውቀት ሲደመር ኤነርጂ ስኬት ይመጣል። ጤና ይስጥልኝ ውዶችዬ፣ እንዴት ከርማችሁልኛል? ዛሬ በአዲስ አበባ ሀይት ከፍታ ደረጃ ላይ እንገኛለን። በጣሊያን 30 ደቂቃ ከቤታችን ነድተን እንዲህ አይነት ያበደ በረዶ እንደምታዩት ልጆች የተለያየ አክቲቪቲ ያደርጋሉ፣ ትልልቅ ሰዎች የተለያየ አክቲቪቲ ያደርጋሉ፣ ሴቶች ወክ ያደርጋሉ። እኛም ደግሞ ወክ አድርገን ፀሐዩን ደስ የሚል ፀሐይ ኢንጆይ አድርገን ከበረዶ ጋር የሚገባውን ልብስ ከለበሳችሁ በረዶን በጣም ነው ኢንጆይ የምታደርጉት። የራሱ የሆነ ፋሽን አለው፣ የራሱ የሆነ ስታይል አለው። ደስ ይላል። እየተወያየን ከጓደኞቼ ጋር ከእንግዶቼ ጋር በጣም ደስ የሚል ሀሳብ አነሳን። እሱን ሀሳብ ሼር ላረጋችሁ ነው የመጣሁት። ዌስተርኖቹ እንግዲህ ከኛ ከኑሯችን ተሞክሮ በትውልድ ላይ እንዴት አድርገው ሰሩ፣ ትውልዳቸው እንዳይጠፋ በሄዱበት ሁሉ ትውልዳቸው ሰክሰስፉል እንዲሆን እንዴት አድርገው ሰሩ ብለን ስናይ ከልጆቻችን ካስተዋል ነው ከኑሯችን ካስተዋል ነው። እስቲ ይህን ሀሳብ ሼር ባረጋቸው በጣም ይጠቅማቸዋል ብዬ አጠር ባለ ቪዲዮ መጥቻለሁ። ትጠቀሙበታላችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ተከታተሉኝ። ወደ መጣሁበት ፖይንት የክረምትን ውበት የቦታውን ውበት ኢንጆይ እያደረጋችሁ ወደ መጣንበት ቁም ነገር ስንመለስ ትውልድ ጠፋ እንላለን። በጣም ብዙ ዲያስፖራ በያለበት ሀገራዊ በስማም አንድ ጄኔሬሽን ሙሉ እኮ ጠፍቷል ይላል። በአገር ቤትም ላለ ብዙ ቤተሰብ ሀሳብ ጭንቀት፣ ያው ወላጅ አይደለን ብዙ ጊዜ ለትውልዱ በቃ እንዴት አድርገን ነው ካሁን ከመጪው ትውልድ ጋር የምንግባባው እንዴ በጣም በቃ የሚገርም ነው እንላለን። ግን እንደዛ ከማለትና ወቀሳ ከማብዛት ያለፈ ስራ ምን ሰርተናል ትውልዱ ላይ? ዌስተርኖቹ ትውልዳቸው እንዳይጠፋ በሄዱበት ቦታ በሙሉ ሰክሰስፉል እንዲሆኑ ምን አድርገዋል የሚለውን ጥያቄ እያነሳን ብንወያይ ሁልጊዜ ይጠቅማል። እንደነዚህ አይነት ቪዲዮዎች ደግሞ ሼር እያደረጋችሁ ላይክ እያደረጋችሁ እይታውን በተቻለ መጠን ሙሉውን ብታዩት ለተለያየ ሰው ይሄ ቪዲዮ ተደራሽነት እንዲኖረው ይረዳል። ስለዚህ አንዳንዴ ላይክ አድርጉ የምንላችሁ ተደራሽነት ጥሩ መልእክት ተደራሽነት እንዲኖረው በማለት ነውና ወደ መጣውበት ሀሳብ ስመለስ ዌስተርኖቹ ልጆቻቸው ላይ ኦሪጂናል እውነተኛ የአገሩ ተወላጅ ጣሊያን በሉ፣ ፈረንሳይ በሉ፣ ጀርመን በሉ፣ እንግሊዝ በሉ፣ ሆላንድ በሉ፣ ኖርዌይ፣ ስዊድን፣ ስዊዘርላንድ የፈለጋችሁትን አገር ጥሩ አገር ወዳድ እንዲሆኑ አርገው አሳድጋቸዋል። አገር ወዳድ መሆን ማለት በተግባር ነው። አገሬን እወዳለሁ፣ አገሬ እንደዚህ፣ አገሬ እንደዛ በቡራ ክረየው አይደለም፣ በተግባር በስራ ላይ ሲባል ደግሞ በምን አይነት መልኩ ነው መሰላችሁ? ህዝቡ አገሩን እንዲያከብር መጀመሪያ ታላላቆቻቸውን ማክበር አለባቸው። ቤተሰቦቻቸው የሰሩላቸውን ውለታ፣ ህዝቡ ሶሳይቲው የሰራላቸውን ውለታ፣ ጦርነት ቢሆን ጦርነት ላይ ተሳትፈው፣ አገር መቆርቆር ቢሆን አገር በመቆርቆር ተሳትፈው፣ አዳዲስ ካምፓኒ ክሬት በማድረግ ቢሆን አዳዲስ ካምፓኒ ክሬት አድርገው ለመጪው ትውልድ መርቀው ነው እንጂ መስጠት ያለባቸው ረግመው አይደለም መስጠት ያለባቸው። እኛ ጋር ከጀነሬሽን ወደ ጀነሬሽን ሀብት የማይቀጥለው ብዙ ጊዜ መጪው ትውልድ ቀማተኛ ነው። ሁሉንም እያልኩ አይደለም፣ አስምሩበት። ሁሉንም እያልኩ አይደለም። አሁን በሁሉም አድርጎ መውቀስ ጥሩ አይደለም። ስንወቅስ ግን በማስተዋል እኛ ምንድነው ማድረግ ያለብን? ታላላቆቻችንን ማክበር አለብን። ምንም አይነት ስራ ላይ የተሳተፈ ታላቅ ጋዜጠኛ ይሁን፣ ታላቅ የካምፓኒ ባለቤት ይሁን፣ ታላቅ መንገድ ጠራጊ ይሁን፣ ታላቅ ዶክተር ይሁን፣ ታላቅ ነርስ ትሁን፣ ታላቅ ጠበቃ ይሁን፣ ታላቅ የተባለ ነገር እነሱ በዛ ከባድ በነበረበት ዘመን ዋጋ ከፍለው ወደዚህ ትውልድ ሲደርሱ እኛ ጉልበት ስመን ነው መረከብ ያለብን ከነሱ፣ ቀምተን አይደለም። እናንተ ኦሬዲ እድሜያችሁ አልፏል። እናንተ ኦሬዲ ለመጪው ለፍሬሽ ኤነርጂ መስጠት አለባችሁ። ፍሬሽ ኤነርጂ አለው ማለት ጥበብ አለው ማለት አይደለም። ጥበብ ያለው ከ40 በኋላ ላለ ሰው ነው። እሱም ሁሉም ላይ አይደለም። አንዳንድ ሰዎች ከ50 በኋላ ለምን ልጆቻቸውን ሲያሳድጉ አብረው አድገዋል። ስራ ሲሰሩ የስራ ኤክስፒሪየንሳቸው ውጣውረድ አስተምሯቸው አድገዋል። ምንም አይነት ስራ ላይ ያሉ ሰዎች ከመውደቅ መነሳት ዋጋ ከፍለዋል። ልክ 50 ቤት ውስጥ ሲደርሱ ያላቸው ብስለት
ትልቅ እውቀት ያመጣል። ስለዚህ ከ50 በኋላ ያሉ ሰዎች ከ55 ዓመት በኋላ ያሉ ሰዎች 70 ዓመት የገቡ ጥበበኞች፣ ሰዓሊዎች፣ ጸሐፊዎች አፋችንን ከፍተን እንደ ዌስተርኖቹ ልናዳምጣቸው ልናደንቃቸው የነሱን ስራ ውብለን በአደባባይ ልናወጣ ነው እንጂ የሚገባን ኖ አሁን አዲስ ሞደርን ቴክኖሎጂ ተፈጥሯል፣ የእናንተ ስራ ፋሽን አልፎበታል፣ አታስፈልጉም ምናምን ተብሎ ወደ ኋላ እንትን ማለት መደበቅ፣ በቃ ልቀቁ ለመጪው ትውልድ። እንዴ ሲጀመር አዛውንቶቻችን አለድሜ የሚያረጁት አዛውንት ስል እኔ አዛውንት እኛ ጋር እኔ በጣሊያን ሀገር አዛውንት ማለት ከ80 በኋላ ነው። ለኢትዮጵያ አዛውንት ማለት ግን ለዚህ ትውልድ ከ50 በኋላ ነው። ከ50 በቃ 50 ዓመት ውስጥ በመንኮሻ እድሜ በመመንኮስሽ እድሜ እየተባለ ከስራ እያስወጣናቸው ዲሞራላይዝድ ይሆናሉ። አለ እድሜያቸው ግርጅፍጅፍ ይላሉ። ምን የመሰለ ጥበብ፣ ምን የመሰለ እውቀት፣ ምን የመሰለ ታለንት ይዘው ሶሳይቲው ስለማይቀበላቸው ዲሞራላይዝድ ሆነው ወደ ጎን ይሄዳሉ። ውጭ ሀገር እየኖሩ ከውጭው ሶሳይቲ ጋር ኢንተግሬት ሆነው ካልኖሩ በስተቀር የሶሳይቲውን የሀበሻን ሶሳይቲ ይሄ ማንጓጠጥ እድሜያቸው አልፏል ብሎ እውቀት ስላላቸው በጣም ብዙ ዋጋ ስለከፈሉ አንዳንዶቹ ሬዚስት ማድረግ አይችሉም። በጣም ጠንካሮቹ ማንነታቸውን ዌስተርኖቹ ጋር ሄደው ስለሚያሳዩ ዌስተርኖቹ እውቀት ስለሚፈልጉ ኑልን ብለው አቅፈው ደግፈው ውስድ ያደርጉብናል። እኛ ሀብት መሰብሰብ ያቃተን ታላላቅ ሰዎችን ስለማናከብር ነው። ታለንት ያላቸውን ሰዎች ጉልበት ስመን አስተምሩን ብለን ከእግሮቻቸው ስር ቁጭ ብለን መማር እንደ ባህላችን ላይክ እንዳደግንበት እንደ ድሮ እንደ ጥንቱ ካልሆነ በስተቀር ከነሱ እኛ እንበልጣለን ብለን ቀምተን የትም አንደርስ። በቃ በእውነት የትም እንደውም እርግማን ነው የምናፈራው፣ ከንቱነት ነው የምናፈራው። ብክንክን ያለ ጀነሬሽን ነው የሚፈጠረው። እንኩ ያዙ ተብሎ እኮ ቢሰጡ በ20 ዓመታቸው ማኔጅ ማድረግ አይችሉም። እውቀት ሊኖራቸው ይችላል፣ ማኔጅመንት ግን ሌላ ነገር ነው። ስለዚህ ማኔጅመንት የሚማሩት ከታላላቆቻቸው ከብዙ ዓመት ኤክስፒሪየንስ ስራ ካላቸው እያልን ነው። እንደዛ ሲባል ደግሞ ትልልቆቹም ወጣቶችን ማንጓጠጥ አለባቸው ማለት አይደለም። ግን አሁን በጣም በጣም የሚያስፈራ ያለው እየታየ ያለው ነገር ሰው ከ50 ዓመት በኋላ ከ55 ዓመት በኋላ በቃ ልቀቁ እንጂ ለወጣቶቹ ለመጮቹ ምን አውቀው ነው የሚለቀቅላቸው? በየትኛው ላይፍ ኤክስፒሪየንሳቸው የት ያዳበሩት ላይፍ ኤክስፒሪየንስ? እንዴ በጣም ቆንጆ ኤነርጂ አላቸው። ኤነርጂያቸው በጣም ደስ ይላል። ግን እውቀት ደግሞ ኤነርጂ አይደለም። ኤነርጂያቸውን አንድ ላይ ኮምባይን በማድረግ ከሌሎቹ እውቀት ጋር ማች በማድረግ ትልቅ የሚገርም ትውልድ ማፍራት እንችላለን እንጂ እናንተ ጨርሳችኋል፣ ልቀቁ ለመጪው ትውልድ በቃ አሁን አዲሶቹን ኤነርጂ ቦታ ስጧቸው። በየትኛውም ሳይድ አያስኬድም። ታምኑም ባታምኑም ዌስተርኖቹ ውለታ አይረሱም። ለታላላቅ አባቶቻቸው ለታላላቅ ውለታ ለሰሩላቸው መንገድ ሰይመዋል፣ ጋርደን ሰይመዋል፣ የተለያዩ መዝናኛ ኤሪያዎች ሰይመዋል። ውለታቸው እነሱ እንኳን ቢያልፉ መረሳት የለበትም ተብሎ የዛ ጥበበኛ ጸሐፊዎች፣ ጥበበኛ ሰዓሊዎች፣ ጥበበኛ አርቲስቶች፣ ጥበበኛ ጋዜጠኞች፣ ጥበበኛ ዶክተሮች፣ ጥበበኛ አዲስ ግኝት ያደረጉ ጠበቃዎች፣ ጥበበኛ ዳኛዎች፣ ጥበበኛ ሰው በጣም ቦታ ተሰጥቶት በጣም ትልቅ ውለታ ሰርተውልናል። በእነሱ ነው አገራችን የተጠራው ብለው እንትን ይላሉ። ጥበበኛ ዘፋኞች ዘፈን ኃጢአትም ቢሆን ዘፈንም አገርን አስተዋውቀው ብዙ ውለታ ሰርተዋል። ሰብሰብ ብለን ስናወራ በጣም ብዙ ሰው አይ አንድ ሙሉ ትውልድ አጥተናል፣ አንድ ሙሉ ትውልድ ጠፍቶብናል፣ አንድ ሙሉ ትውልድ እንላለን። ትውልድ እኮ አልጠፋም። አርአያ የሚሰጡ በጣም ብዙ ሰዎች አሉ። ግን አርአያ እንኳን እንዳይሰጡ አልፎባችኋል፣ አርጅታችኋል፣ አሮጊት ናችሁ፣ ሽማግሌ ናችሁ ምናምን እያለን ካሳቀቅናቸው እነሱ ካልፈለኩኝ ካላስፈለኩኝ ለነሱ ምን እሰራላችኋለሁ ብለው ኢግኖር ያደርጉናል እና ተጎዳን።
ዞርን እኛ ተጎዳን። የታደለማ ሀብቱን እየሰበሰበ አዋቂዎችን ሰዎች እየሰበሰበ የሚገባቸውን የሚመጥናቸውን አክብሮት እየሰጠ እየተንከባከበ ጉልበት ስሙ ተመርቆ ገብቷቸው መድረኩን የሚረከበው ይሄ ማለት 7 እጥፍ ድረስ ይላል መጽሐፍ ቅዱስ በረከት ለትውልድ ይተላለፋል። የሚነቅ አዛውንትን አዋቂዎችን ብዙ ዋጋ የከፈሉን ትልቅ የትምህርት እውቀት ያላቸውን ትልቅ የሥራ አገልግሎት ያላቸውን ሰዎች ሳንንቅ በምናከብርበት ጊዜ ግን ለኛ በጣም የሚገርም አስተዋይ ትውልድ ሀብታም ትውልድ እንፈጥራለን። ሀብት ማለት ብር አይደለም። ሀብት ማለት ወርቅ፣ ዳይመንድ፣ ቤት፣ ሌክዠሪ መኪና አይደለም። ሀብት ማለት መጪው ትውልድ ድሃ እንዳይሆን ጥገኛ እንዳይሆን የሚሰደድ እንዳይሆን በራሱ ኩሩ እንዲሆን አገሩን በደንብ እንዲይዝ የተጠገነ ጉልበቱ በደንብ የጠነከረ ትውልድ ማፍራት ነው እንጂ እያንዳንዱ ስራ ክቡር ነው። አንዱ ስራ አለ አንዱ ስራ ሊሟላ አይችልም። አንዱ እንዲሟላ ሌላው ግዴታ ያስፈልጋል ከትንሽ ጀምሮ እስከ ትልቅ። ስለዚህ አክብሮት ማለት እኔ በጣም ይገርማቸዋል። በባሌ ድርጅት የተማርኩት 80 ዓመት ይኸው ዛሬ 80 ዓመታቸውን በዚህ ዓመት አከበሩ አይደል? የጽዳት ሰራተኛ ጡረታ ስትወጣ ድግስ ተደግሱ ጡረታ ወጣች እኮ ተብሎ ተመርቃ ከተቻለ ደግሞ ልጇን ተክታ ትወጣለች እንጂ የጽዳት ሰራተኛ ናት አያስፈልጋትም፣ እኛ እንደዚህ ነን፣ እኛ እንደዛ ነን አይሉ። አቤት! ከዛ በኋላ ግን እያንዳንዱ ድግስ ዝግጅት ላይ የዛሬ 20 ዓመት 40 ዓመት 50 ዓመት የሰሩ ሰዎች ሁሉ በህይወት ካሉ ይጠራሉ በአክብሮት። እናንተ የጣላችሁ ጠጠር ነው ዛሬ ለኛ እዚህ የተረፈው ይሏቸዋል። እንደ ባለውለታ አቁመው ተናገሩ። እናንተ ያኔ እንዴት ነበረ? ያኔ እንዴት ነበር የምትሸጡት? ከሀገር ሀገር እየዞራችሁ በምንድን ነበር የምትዞሩት? በምንድን ነበር ምን በመኪና ነበር በትሬን ነበር በምናምን እየተባለ እንደ ታሪክ ይወራል። የድሮ ፎቶዎች ናቸው ድርጅቶች ውስጥ በትልቁ እንደ ታሪክ የተለጠፉት። በእውነት ታሪካችን ማለት የቀድሞዎቹ የሰሩት ነው፣ አባቶቻችን አያቶቻችን። ስለዚህ አንታለል። አዲስ ትውልድ መጥቷል። በጣም በቃ ጎበዝ፣ ቀልጣፋ፣ ደፋር ምናምን ነገር ተብሎ መድረክ አይተውም። ትልልቆቹ እውቀት ይዘዋል፣ ትንንሾቹ ደግሞ እየመጡ ያሉት ኤነርጂ ይዘዋል። ስለዚህ እውቀት ሲደመር ኤነርጂ ስኬት ይመጣል። የወጣቱን ኤነርጂ ከነሱ እውቀት ጋር ማች አድርገን ልንጠቀምባቸው። ከዛ ደግሞ እነሱ በቃኝ ከዚህ በኋላ ማገልገል አልፈልግም እድሜ በቃ አሁን ሰውነቴ አይፈቅድልኝም ብለው ሲሉ ጉልበት ስመን አክብረን እንጦራቸዋለን። ባለን መጦር ማለት ግዴታ ብር መስጠት ማለት አይደለም። መጦር ማለት ያንድን ሰው ህልውና እስካለ ድረስ መጠበቅ፣ መንከባከብ፣ ፍቅር መስጠት። በቃ ሰው ወደማይመለስበት ዓለም የሚሄደው ደስ ብሎት ነው፣ አዝኖ አይደለም፣ ከፍቶ አይደለም መሆን ያለበት። እና ከሀብት ከወርቅ ከተለያየ ድሎት በላይ የታላላቆቻችንን ደስታ መፈለግ ለኛ ምርቃታችን ነው። ለልጅ ልጅ 7 እጥፍ ይላል እኮ መጽሐፍ ቅዱስ፣ በረከት ነው ለልጅ ልጅ። ስለዚህ ይሄንን አውቀን ተጠንቅቀን በተለይ በዚህ በከፋ ዘመን ታላላቆቻችንን አናሳዝን። ታላላቆቻችንን አርጅተሃል፣ ውጣ፣ ሽማግሌ ነህ፣ አሮጊት ነሽ፣ አታስፈልጊንም ምናምን የሚባለው ነገር ኦልድ ፋሽን በእውነት ለምን መሰላችሁ? የትም ዓለም ሄደው ብትፈልጉ ኤዥያ፣ ብትፈልጉ ኢሮፕ፣ ብትፈልጉ አሜሪካን ፏ ብለው መኖር ይችላሉ የትም ሀገር። ለኛ ሀብታችን ናቸው፣ ያስፈልጉናል የሚለው ግን የጥበብ መጀመሪያ ነው። በእውነት ብታምኑኝም ባታምኑኝም በዚህ ጉዳይ ላይ ድጋሚ በጣም ብዙዎቻችሁ እንድትወያዩበት፣ የተለያየ ሀሳብ እያነሳችሁ እንድትመካከሩበት፣ እንድትመክሩ፣ እንድትነጋገሩበት አደራ እያልኩኝ ለዛሬ አጠር ባለው መልእክቴ ካለሁበት ቦታ እንግዶቼን እያስተናገድኩ ልጆቼን እያዝናናው
ደስ የሚል መልእክት ያስተላለፍኩ ይመስለኛል። የእናንተን አመለካከት ኮሜንት ላይ ጻፉልን። እንዳልኩት የተነጋገርነው ይሄ መልካም መልእክት ብዙ ተደራሽነት እንዲኖረው ላይክ አድርጉ። ላይክ ለእናንተ የአንድ ሰከንድ ጉዳይ ናት። እንዲህ አይነት መልእክት ግን ስናስተላልፍ ሰው ጋር ተደራሽነት ካለው ሌሎቹ በሚገርም ምክር በሚገርም ሀሳብ መልካም ነገር እየሰሩ እንዲታወቁ ሰው ጋር ተደራሽነት እንዲኖራቸው ሞራል እንሆናቸዋለን። ስለዚህ አትጠቁሙ ጣት ያሁኑ ትውልድ ጠፍቷል፣ አሁን እኮ እንደዚህ ነው፣ አሁን እንደዛ ነው ከማለት ይልቅ አንድ ላይክ ለትውልዱ አንድ ጠጠር እንደማስቀመጥ ማለት ነው። መልካም ነገር ላይ እንኳን አይደለም ዛሬ ለመልካም ነገር ለመጥፎ ነገር እኮ ላይኩን አየነው እኮ አይደለ? ለትውልዱ እኔ ምን ሰራው ብሎ ማሰብ እንደዚህ ሚዲያ ላይ መውጣት ወይንም ደግሞ በተለያየ አይነት መልኩ ባላቸው አጋጣሚ ማስተማር ብዙ አቅም ያለው ብር ያለው ደግሞ የተለያዩ ዕውቀትን የሚቀስሙበትን እድል መክፈት በጣም ብዙ መሰራት የሚቻሉ ነገሮች አሉ። አንዳንድ ሰው ደግሞ ሁሉ ነገር እንዲታይለት ስለማይፈልግ ከጀርባ ሆኖ የሚሰራለ። ስለዚህ ሁላችንም ጠጠር እያስቀመጥን ነው ለትውልዱ የተቻለልን እያልኩኝ ስለተከታተላችሁኝ ከልብ ያመሰግናለሁ። አሁንም በያላችሁበት ለሁላችሁም የተባረከ የተቀደሰ መልካም በዓል እያልኩኝ ከእንደዚህ አይነት ቦታ ለተለያየ ወዳጆቼ መልካም ምኞቴን ለመጪው ዓመት መልካም ምኞቴን እያስተላለፍኩኝ ተባረኩልኝ ውዶችዬ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ።